ይሄኛውን ጥያቄ የጠየቁት እኔ ነው። ሰላም፣ እኔ ቶሎ መጨረስና መልፈስፈስ አለብኝ። ብዙ ባህላዊ ቦታ ሄጄ ገንዘቤን ጨርሻለሁ። ልታግዘኝ ትችላለህ ወንድሜ? ወደ ኮንክሉዥን ከመግባታችሁ በፊት ለምን እንደጠየቁትና ምን እንደተፈጠረ ላስረዳችሁ። እኔ ሶሻል ሚዲያ ማናጀር ነኝ እና ይሄ ክላይንት ደግሞ ፉድ ሰፕሊመንቶችን ነው የሚሸጠው። በጣም ብዙ አይነት ዘርፈ ብዙ ጥቅም ያላቸው ፉድ ሰፕሊመንቶች አሉት እና ወደ ስራ ከመግባታችን በፊት ምንድን ነው የሚያስፈልገው፣ ለምንድን ነው፣ ለማን ነው የሚሸጠው፣ ታርጌት ኦዲየንሱ ማን ነው፣ ራሳቸው ደግሞ እነዚህ ሰፕሊመንቶች ይዘታቸው ምንድን ነው የሚሉትን ነገሩ በደንብ አጠናን እና ከዛ ለማንኛውም ክላይንት እንደሚዘጋጀው በደንበኛ በቃ ጥራቱን የጠበቀ ስክሪፕት፣ ሁኩ በደንብ የተስተካከለ በደንብ ስትራክቸርድ የሆነ ቦዲው የተስተካከለ ሲቲዮን ሁሉን ነገር በደንብ ተጨንቀን አዘጋጀንልን። ግን ችግሩ ምንድን ነበረ? ሰውየው ያንን መከተል አልቻለም። እኛ ያዘጋጀነውን እንደዛ በጣም ስትራክቸርድ የሆነ ስክሪፕት ምናምን ነገር መከተል አልቻለም እና የመጀመሪያ ቀረጻ ስናደርግ በጣም ረጅም ሰዓት ነበር የፈጀበት እና አሁን መድከሙ ረጅም ሰዓት መፍጀቱ ሳይሆን ውጤቱም ደግሞ ጥሩ አልነበረም። የመጀመሪያ ሳምንት በሳምንት ነበር የምንቀርጸው እና የመጀመሪያ ሳምንቱ በጣም አሪፍ አልነበረም። ስለዚህ ምንድነው የሆነ ውሳኔ መወሰን ነበረብን እና ሰውየው ጋር እንደዚህ እያወራን እያለ ግን መሀል ላይ ናቹራሊ የሚያወራው ነገር አሁን እኛ ጥያቄውን ስንጠይቀው በጣም ሲያስረዳን ምናምን ነገር እዛ ከካሜራ ጀርባ ሆነን በደንብ ነው ሰውየው የሚናገረው። መናገር ይችላል፣ ስለሚናገረው ነገር ያውቃል። በቃ በጣም ፓሽኔት ሆኖ ነው የሚያወራው ነገር፣ እውቀቱ በደንብ እንዳለው ያስታውቃል። ለማሳመንም ሰውን ፐርሱዌድ ለማድረግም እንደዛ ናቹራሊ ሲያወራ የተሻለ ነው እና መሀል ላይ እስቲ ለምን አንድ ነገር አልሞክርም አልና እዛው ይህንን ቦምብ የሆነ ጥያቄ ያው ህዝብ አዳምን ወክለን ጠየቅ ነው ማለት ነው። ከዛ በሚገርማችሁ ያ ቪዲዮ በጣም ቫይራል ወጥቶ ነበሩ ወደ 400,000 ምናምን በሁለት ሳምንት ውስጥ ምናምን እንደዛ ነበር የገባው። እንዳለ ያሉ ሰፕሊመንቶችን እንዳለ ሸጦ ነበር የጨረሰው በአንድ ጊዜ ማለት ነው። ኦልሞስት በሳምንት ውስጥ እንዳለ አልቆ ነበረ እና ዋናው ቁም ነገሩ ምንድን ነው ያው ሶሻል ሚዲያ ላይ በተለይ ልክ ስንሰራ ለክላይንትም ሊሆን ይችላል እንደ ሶሻል ሚዲያ ማናጀር ሆነን ወይ ደግሞ ለራሳችንም ስንሰራ ስትሬንግዝ እና ዊክነሳችንን ማወቅ ነው ወሳኙ ማለት ነው። ሌላ ሰው ስላደረገው ግዴታ እኛ ማድረግ የለብንም ወይ ለአንደኛው የሰራው ግዴታ ለአንደኛው አይሰራም። ስለዚህ አሁን በዚህ ኬዝ ግዴታ ሆነ ስክሪፕት አያስፈልገውም ነበር። ሰውየው የሚያስፈልገው ምንድነው የሚያዋራው ልክ አብሮት ቀርቦ እሱ ጋር ያለውን እውቀት እሱ ጋር ያለውን ነገር እንዲሸጥ የሚያበረታታው የሚጠይቀው ኢንጌጅ የሚያደርገው ሰው ነበርና ያንን አድርገን እንግዲህ ጥሩ ውጤት አምጥተናል ማለት ነው።